ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ አድማጭ ተመልካቾች እንደምን አላችሁልኝ? በያላችሁበት ሰላማችሁ ይብዛ። ፋኖ አማረ ጌታቸው ነኝ። እስከ ዝግጅቴ ፍጻሜ ድረስ አብራችሁን ቆዩ። የህዝብ ግንኙነት ከመሆኔ አንጻር በውስጥ መስመር ከሚላኩልኝና ቀጥታ አንብቤ ከታዘብኳቸው መካከል የሚከተለውን እላለሁ። ከዚያ በፊት ግን እንደ መግቢያ አማራን ለዘመናት ማንነቱን ለማሳጣት ከርስት ከቀየው ለማፈናቀል አማራ የሚባል ህዝብ ስምና ማንነት እንዳይኖረው በኢኮኖሚው የወረደና እጁን ለልመና የዘረጋ ትውልድ እንዲፈጠር በቢሊዮን ዶላር የሚደገፍ ፕሮጀክት ተቀርጾ አማራ ጠልና አውዳሚ የሆነ የጥላቻና ቂም በቀልን ያረገዘ ማኒፌስቶ ተቀርጾ በአማራ ህዝብ ላይ ተዘምቶበታል። ከግራኛ አህመድና ከዮዲት ጉዲት ወይም እሳቶ ዘመነ መንግስት ጀምሮ በአማራ ህዝብ ላይ ጅምላ ጨራሽ ጦርነት ተከፍቶበት ብዙ ግፍና መከራን አስተናግዷል። ከፈጣሪ የተሰጠውን መንፈሳዊ ሀብቱን ለማውደም ብዙ ተሰርቶበታል። ሃይማኖታዊና ባህላዊ እሴቱን በአስገዳጅ ሁኔታ ለማስለወጥ ብዙ ነገር ተደርጓል። እንደዛሬው በደንብ ባልተደራጀበት ሰዓት በተናጠል ራሱን ለመከላከል ብዙ ዋጋ እየከፈለ ለአሁኑ ዘመን ትውልድ አስረክቧል። አማራ ለዘመናት ሲገደልና ሲሳደድ የኖረው በአንድ ባለመቆሙ ነው። አማራ ከሰውነት ክብሩ ተዋርዶ ለእንስሳ እንኳን የሚሰጠው ክብር ተነክቶት ወለጋ ላይ በእሳት ተቃጥሏል። በማጅራቱ በኩል በዱማ ካራ ታርዷል። የ6 ወር ሽል ወይም ጽንስ ብሔር ተሰጥቶት የመወለጃ ቀኑ ሳይደርስ የእናቱ ሆድ በስለት ተቀዶ ተጨናቅፏል። መተከል ላይ የአማራው ብልት ተሰልቧል ወይም ተቆርጧል። ስጋው ተበልቷል፣ ደሙ ተጠጥቷል። አምቦ ላይ ተዘግዝቆ ተሰቅሏል። ሻሸመኔ ላይ አስከሬኑ በአስፓልት ላይ ተጎትቷል። የተወሰኑትን ጠቀስኩ እንጂ አማራ ያልተፈጸመበት ግፍ የለም። ይህን ግፍ ለመቃወም በዲሞክራሲያዊ መንገድ ለመጠየቅ የተነሱ የነቁ አማራዎችን ራሱ አማራው ባለመንቃቱ አሳልፎ ሰጥቶ እያስበላ ነፃ አውጪ አልባ ሆኖ ቆይቷል። ጄኔራል አሳምነው ጽጌ፣ ሻለቃ አስቻለው ደሴ ወይም ገብርዬ፣ ሳሙኤል አወቀ፣ አስማረ ዳኘን፣ ፕሮፌሰር አስራት ወልደ ኢየሱስንና መሰል ጀግኖችን ባለመንቃቱ አይኑ እያየ አጧቸዋል። እናም ወደ ፍሬ ነገሩ ስመጣ አማራው ከክፍለ ዘመናት የፍዘትና የተናጠል ጉዞ በኋላ በነ አርበኛ ዘመነ ካሴና ሌሎች እንቁ አርበኞች አማካኝነት ራሱን አደራጅቶ ቀፎ እንደተነካበት ንብ ከዳር እስከ ዳር ወብሎ ተነስቶ ጦሩን ሰብቆ ከጠላት ጋር አንገት ለአንገት ተናንቆ ጠላቱን እየጣለ የለበሰውን ሳያወልቅ ደንጋይ ተንተርሶ ጤዛ ለብሶ ለነጻነቱና ለአማራዊ ቅዱስ ዓላማው ሞትን ንቆ ተመነነ። እነሆ 3 ዓመታትን ያስቆጠረ ነው። የአማራ እናቶች እንባ፣ የአባቶቻችን ስቃይ፣ የሕፃናት የስቃይ ጩኸት ቅዱስ እግዚአብሔር የራሄልን እንባና ጩኸት ሰምቶ እስራኤሎች ከፈርዖን ወይም ከግብፅ ባርነት ነፃ ይወጡ ዘንድ ሙሴን እንደሰጣቸው ሁሉ ፋኖም የአማራን ሕዝብ ነፃ ያወጣ ዘንድ ለአማራ ሕዝብ የተሰጠው ነፃ አውጭ ቅዱስ መልእክተኛ ነው። ፋኖ የአማራን ሕዝብ ብቻ ሳይሆን በመላው ዓለም ላይ የሚፈጸመውን ግፍ የሚቃወም ድንበር የለሽ የነፃነት ታጋይ ነው። የአማራው የቁርጥ ቀን ልጅ ፋኖ ሀብት ንብረቱን፣ ቤቱንና ልጆቹን ሁሉ ነገሩን ትቶ አንድያ ነፍሱን አስይዞ ለሕዝቡ ነፃነት ከሞት ጋር ግብ ግብ ሲገጥም፣ በተቃራኒው ደግሞ የአማራን ሕዝብ ነፃነት የማይፈልጉ ሆድ ለሚሉት ጣዖት ራሳቸውን መስዋዕት ያደረጉ ህሊና ቢስ ሆዳም አማራዎች የአማራ ጠላት ከሆነው ጨፍጫፊና ፋሽስታዊ ስርዓት ጎን ወግነው በመቆም የአማራን ሕዝብ ለግርድና ለማመቻቸት በተቃራኒው በመቆም ነፃነትና ሰላም የጠማውን የአማራን ሕዝብ የህልውና ጦርነት ከፍተው እየገደሉት ይገኛሉ። አንደኛ፣ መንገድ በመዝጋትና ተሽከርካሪን በመከልከል ወላድ እናቶች በከፍተኛ የምጥ ስቃይ ውስጥ ሆነው እንዲሞቱ ተደርጓል። በሐሰተኛ የጤና ጣቢያዎች ሪፖርት ተሸፍኖ እንጂ በ2017 ዓ.ም እንኳን ከ7 ያላነሱ እናቶች ሪፈር ተብለው በአምቡላንስና በትራንስፖርት ክልከላ ምክንያት በኤልማና ዴንሳ ወረዳ ውስጥ ሕይወታቸው አልፏል። ሕፃናት፣ አዛውንትና ወጣቶች ሕይወታቸው ተቀጥፏል። ሁለተኛ፣ የሸቀጣ ሸቀጥ አቅርቦት ክልከላ በመደረጉ ምክንያት የሸቀጣ ሸቀጥ ምርቶች በጥቁር ገበያ እየተቸረቸረ የገጠሩ ማህበረሰብ ለከፍተኛ የኢኮኖሚ ድቀት እንዲዳረግ ተደርጓል። ሶስተኛ፣ በሁሉም የኤልማና ዴንሳ ወረዳዎች ውስጥ ያሉ ጤና ጣቢያዎች የመድኃኒት አቅርቦት እንዳያገኙ በመከልከልና ግብአቱ በጋሪ ተጭኖ ከተገኘም ደብድቦ በመቀማት ሚሊሻና ካድሬዎች ተሞዳሙደው እንዲሸጥ ያደርጋሉ።
ለዚህም ሰሞኑን ወደ ሰቀላ ጤና ጣቢያ ሊገባ የነበረን መድኃኒት መንገድ ላይ ተቀምጦ የተወሰደው ማሳያ ነው። አራተኛ ገበሬውና ነጋዴው በፈለገው ሰዓት እህሉን ጭኖ ከቦታ ቦታ አዘዋውሮ የንግድ ልውውጥ እንዳያደርግ የተሽከርካሪ ክልከላ ማድረግ። አምስተኛ እንደምንም ብለው ደካማዎችንና ወላዶችን ለማገልገል ሲንቀሳቀሱ የተገኙ ባለባጃጆችን ሲያገኙ መግደልና ባጃጆችን ማቃጠል። ለዚህም ማሳየው በሰው ቤት ተቀጥሮ እየተንገላታ ኑሮ ባጃጅ ገዝቶ ልስራ ባለ ሰሞኑን አግታ ላይ በአገዛዙ ሰራዊት የተገደለውና ባጃጁ የተቃጠለው ወጣት ታከለ ገሃዳዊ ምስክር ነው። እናም የይልማና ዴንሳ ወረዳ የብልጽግና ካቢኔዎች ለአንድ ዓመት የዘጉትን መንገድ ለማስከፈት በአገር ሽማግሌዎችና በሃይማኖት አባቶች በኩል ቢጠየቁ አሻፈረኝ በማለት አጸያፊ ተግባር በመፈጸማቸው ምክንያት የአማራ ፋኖ ብሔራዊ ኃይል የቴዎድሮስ ዕዝ የ102ኛ ኮር 11ኛ ክፍለ ጦር አጸፋዊ እርምጃ ከሰሞኑ ጀምሯል። ነገር ግን የወገናቸው ስቃይ የማይከነክናቸው ሆዳም ባለሀብትና ተሳፋሪዎች የብልጽግና አገዛዝን መንገድ ለምን ተዘጋ ብለው አንድም ቀን ያልጠየቁት ዛሬ ግን ከብልጽግና ጋር በመወገን እየረበሹ ይገኛሉ። ለህዝብ አሳቢ የሚመስሉ የአማራን ስም የያዙ የብልጽግና ባለፌክ የፌስቡክ አካውንቶች ለህዝብ አሳቢ መስለው ፋኖ ለምን መንገድ ዘጋ በማለት በየፌስቡክ ጧጧቸው ተሸውጠው የክፋትና የጥላቻ ዛራቸው ሲያስጎራቸው አይቻልም። ጥያቄ ለተከበረው የአዴት ከተማ ማህበረሰብ፣ አንደኛ ብልጽግና መንገድ ዘግቶ የገጠሩ ማህበረሰብ ሲሰቃይ ለምን ብላችሁ አልጠየቃችሁ? ሁለተኛ ለፋኖ በ3 ዓመት ቆይታ ውስጥ ምን አበረከታችሁ? ሶስተኛ የፋኖ የትራንስፖርት ክልከላው በአማራ ህዝብ ላይ ከተጋረጠበት የህልውና አደጋ ይበልጥባችኋል ወይ? አራተኛ የገጠሩ ማህበረሰብ በተሽከርካሪ እጦት ምክንያት መሰቃየት፣ በአምቡላንስ ችግር ምክንያት የሚሞቱት ወላድ እናቶች፣ ህፃናትና አዛውንት ሞት አይመለከታችሁም? መደምደሚያ በአማራ ህዝብ ላይ የተጋረጠበትን የህልውና አደጋ ለማስቆም የተከፈተበትን የኢኮኖሚ የዲፕሎማሲና ማህበራዊ ጦርነት ማስቆምና መመከት አማራዊ ግዴታችን እንጂ ምርጫችን እንዳልሆነ ማስገንዘብ እወዳለሁ። መውጫ ያቀረብኩት ሐሳብ የግል እይታዬ እንጂ ተቋሙን ወክዬ እንዳልሆነ እንድታውቁልኝ እፈልጋለሁ። የከርሞ ሰው ይበለን። ጥፋት ለማንም በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አማራ ፋኖ በራሪ ምሽግ ሰማሪ